ሰዎች it's actually confirmed ተደርጓል። አያቶላ አሊ ኻሜኒ ከዚህ በኋላ በህይወት የሉም ወር ደግሞ ተገድለዋል፣ አሳሲኔት ተደርገዋል። ጠዋት በነበረው ጥቃት ሞርኒንግ ላይ በነበረው ጥቃት እንግዲህ መገደላቸው ተነግሯል። ረብል ወር ደግሞ ከነበረው ከፈሻ ውስጥ በአሁን ሰዓት ላይ ቦዲያቸው ወር ደግሞ አስክሬናቸው መገኘቱ የተነገረ የሚገኘው ከ1979 ዓ.ም ጀምሮ ኢራንን በማስተዳደር የሚታወቁት አያቶላ ታላቁ መሪ እንግዲህ አያቶላ አሊ ኻሜኒ በአሁን ሰዓት ላይ በህይወት የሉም። ቤንያሚን ኔታንያሁ ከጥቂት ደቂቃዎች በፊት እንግዲህ በዚህ እንትን ላይ ቀርበው በቲቪ ላይ ቀርበው ተናግረው ነበረ። ያው ሜኒ ሳይንስ አለ ብዙ ሳይኖች አያቶላው እንደሞቱ ይናገራሉ ብለው እንግዲህ እሱን እንደጨረሱ ነው እንግዲህ አያቶላ አሊ ኻሜኒ መሞታቸው ግልጽ የተደረገው። እሳቸውን ቦታ ማን ይቀበላል? ከዚህ በኋላ ምን አይነት ጥቃቶችን ኢራንና አሜሪካ ላይ ልንመለከት እንችላለን? ኢራን ከዚህ በኋላ nothing to lose or ደግሞ ሉዝ የሚያደርጉት ነገር ስለሌለ ኦል አውት አንሊሽ ያደርጋሉ ወይስ ደግሞ ያው የእሳቸው መሞት በመከተል ሞራላቸው ደክሞ ወደ እንትን ሊመለስ ይችላል? ብቻ it's hella confusing በጣም ኮንፊውዝ ያደርገኛል። እንትን ነው እዚህ ጋር ኮንፍሊክት ነው እንትን ዊትነስ እያደረኩ ያለው በህይወቴ ብዙ ኮንፍሊክቶችን አይቻለሁ። በእንደዚህ ሶሻል ሚዲያ ከጀመርኩ ደግሞ 3 ወር ደግሞ 4 የሚሆኑ ኮንፍሊክቶችን ከቨር አድርጌ ያውቃለሁ። እንደዚህ አይነት ኮንፍሊክት ግን በጣም አንኤክስፔክትድ ነገሮች የሚፈጠሩበት ከዚህም በተጨማሪ ደግሞ በጣም ፈጣን ላይክ ፋስት ፔስ የሆነ በየደቂቃው ነገር የሚፈጠርበት በየደቂቃው ሌላ አዳዲስ ኒውስ ያለበት ነገር አይቻላቅምና በቻልኩት አቅም ኪፕ አፕ ለማድረግ እየሞከርኩ ነው። ግን አይ ቲንክ this is my last video ለዛሬ ራሴን አሞኛል። I'm going to sleep ፎሎ ማድረጋችሁ እንዳትረሱ።